ሰላም ውድ የኢትዮሼፍ ቤተሰቦቻችን እንደምን ቆያችሁ? እንደምን ከረማችሁ? ዛሬም በተለየና በአዲስ የምግብ አሰራር ተመልሰን መጥተናል። ለዛሬ ይዘንላችሁ የመጣ ነው የምስር ጥብስ አሰራር ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ግብዣችን ነው። ምስር ጥብስ ለመስራት ከሚያስፈልጉ ዋነኛ ግብአቶቻችን ውስጥ አንዱ የምስር ክክ ነው። ምስር ክካችንን በደንብ አድርገን በውሃ እናጥበዋለን። በምታዩት መልኩ ውሃ እየቀያየርን በደንብ አድርገን ማጠብ ይኖርብናል ማለት ነው። ንጹህ ውሃ እስኪወጣልን ድረስ በደንብ አድርገን እናጥበዋለን። ውድ የኢትዮሼፍ ቤተሰቦቻችን ሌላም እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ ኮመንት መስጫው ላይ ያስቀምጡልን፣ የምንሰራላችሁ ይሆናል። በምታዩት መልኩ እንደዚህ ንጹህ ውሃ እስኪወጣው ድረስ በደንብ አድርገን እናጥበዋለን። እየደጋገምን ማለት ነው። ንጹህ መሆን አለበት። በመቀጠል በፈላ ውሃ ውስጥ አድርገን ለ15 ደቂቃ ያክል እንዘፈዝፈዋለን። ከዘፈዘፍን በኋላ ከ15 ደቂቃ በኋላ አውጥተን በመፍጫ እንፈጨዋለን። በደንብ አድርገን ላም እስኪል ድረስ በምታዩት መልኩ በጁሰር በደንብ አድርገን እንፈጨዋለን ማለት ነው። እንደምታዩት በደንብ ከተፈጨልን በኋላ እንግዲህ መጥበሻችንን አግለን ምንም አይነት ዘይት ሳንጠቀም የማይዝ መጥበሻ ቢሆን ይመረጣል። የፈጨነውን የምስር ውህድ መጥበሻ ላይ አድርገን እንግዲህ በምታዩት መልኩ እያማሰልን እናበስለዋለን። እያማሰልን ስናበስለው እየወፈረ ነው ይመጣልን። በምታዩት መልኩ እየተያያዘ ይመጣል። መያያዙ መጓጉል ሳይሆን ያው ወደ መብሰሉ ሂደት እየሄደ ራሱን በራሱ ቦንድ እያደረገ እያያያዘ በምታዩት መልኩ መልኩንም ቴክስቸሩንም እየቀየረ ይመጣልናል ማለት ነው። እንደምታዩት በደንብ አድርጎ ሲበስል መልኩንም ይቀይርልናል። የሮዝ የሚመስል አይነት መልክ ይይዝልናል ማለት ነው። በደንብ አድርገን እያማሰልን ማብሰል ይኖርብናል። መጥበሻችሁ መያዝ የለበትም። እንዳይዝ አድርገን በደንብ አድርገን እናበስለዋለን ማለት ነው። ውድ የኢትዮሼፍ ቤተሰቦቻችን እንግዲህ በምታዩት መልኩ በደንብ ከበሰለልን በኋላ ቅርጽ ማውጫ ሊሆንልን በሚችል በማንኛውም አይነት ሳህን ውስጥ አድርገን እንደዚህ በምታዩት መልኩ ቅርጽ እናስይዘዋለን ማለት ነው። እስኪቀዘቅዝልን ድረስ ውጪ አቆይተን ፍሪጅ ውስጥ በመክተት በደንብ እንዲቀዘቅዝ እናደርገዋለን። ፍሪጅ ውስጥ እስኪገባልን ድረስ እንግዲህ እስኪቀዘቅዝ ድረስ ለጥብስ ስለሆነ የምንሰራው የጾም ወይንም ደግሞ የምስር ጥብስ ስለሆነ የምንሰራው ሽንኩርታችንን በቁመቱ እንከትፋለን። ቲማቲማችንንም በምታዩት መልኩ በቁመቱ ከትፈን እናዘጋጀዋለን። ቃሪያችንንም በምታዩት መልኩ ለጥብስ እንዲሆን አድርገን በምትፈልጉት አይነት ቅርጽ ከትፈን እናዘጋጀዋለን ማለት ነው። ምስራችንንም በምታዩት መልኩ ቀዝቅዞ በደንብ መጥቶልናል። እንደዚህ በምታዩት መልኩ በምትፈልጉት አይነት ቅርጽ ትከትፉታላችሁ ማለት ነው። ለአበላል ምቹ እንዲሆንላችሁ አድርጋችሁ እንከትፈዋለን ማለት ነው። የምስር ስጋ አይነት ቅርጽ ይዞልናል ማለት ነው። በምታዩት መልኩ በደንብ አድርገን ከከተፍነው በኋላ አሁንም መጥበሻችንን አግለን ዘይታችንን እንጨምራለን። ዘይታችን ሲግልልን የከተፍነውን የምስር ጥብስ ወደ እሳታችን እንጨምራለን ማለት ነው። በደንብ ቶሎ መማሰል አይኖርበትም፣ ያን ያህል አይፈልግም። ሁለተኛ ነገር ደግሞ መጥበሻችሁ መጋሉን እርግጠኛ መሆን ይኖርባችኋል። ነጭ ሽንኩርታችንን፣ ቀይ ሽንኩርታችንን አድርገን በደንብ አድርገን እንጠብሰዋለን። እንደምታዩት እንግዲህ ሳይፈረከስ በደንብ አድርጎ እየተጠበሰልን ያለው። በምታዩት መልኩ ከተጠበሰልን በኋላ እኛ ለጨውነት የተጠቀምነው ሶያ ሶስ ነው። እናንተ ሶያ ሶስን መጠቀም ትችላላችሁ፣ ጨው ማድረግ ትችላላችሁ ማለት ነው። ቲማቲማችንን፣ ቃሪያችንን ከላይ ጨምረን የጾም ሸኖ ቅቤያችንን ወይንም ደግሞ የአትክልት ቅቤያችንን ከላይ በመጨመር አዋሃደን ብዙ እሳት አይፈልግም። ከእሳት ላይ አውጥተን ለመመገብ ወዳዘጋጀነው ሳህን ላይ እንገለብጣለን ማለት ነው። እንደምታዩት በጣም ቆንጆ፣ በጣም የሚያምር ለመብላት የሚያጓጓ አይነት ጥብስ ሆኖልናል ማለት ነው። ውድ የኢትዮሼፍ ቤተሰቦቻችን እንግዲህ ማንኛውም አይነት ሌላ እንድንሰራላችሁ የምትፈልጉት የምግብ አይነት ካለ ኮመንት መስጫው ላይ ጻፉልን፣ የምንሰራላችሁ ይሆናል። ሁሌም ቢሆን ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ሁሉ ከልብ አድርገን እናመሰግናለን። ሁሌም ቢሆን ኢትዮሼፍ የእናንተ ተቀዳሚ ምርጫ እንደሆነ ሙሉ እምነት አለን።
የሰራችሁትን ምግብም በኢትዮ ሼፍ ቴሌግራም ቻናል ላይ ብትልኩልን ለእናንተው መልሰን ታማኝ የሆነ አስተያየታችንን የምናቀብላችሁ የምንሰጣችሁ ይሆናል። ሁሌም ቢሆን ከኢትዮ ሼፍ ጋር ወደፊት እንቀጥላለን። ቀጣይ ቪዲዮዎች እንዲደርሷችሁ የደውል ምልክቷን በመንካት ቤተሰብነታችሁን አረጋግጡ እንላለን። ሰላም ቆዩን።